ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ምርጥ ረኮቦት እንደምታዩት በጣም ቆንጆ የሆነ ቤት ውስጥ እንዴት እንደሰራው አሳያችኋለሁ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። እንዲሁም ሀሳብ አስተያየታችሁን ከስር ኮሜንት ላይ ጻፉልኝ እላችኋለሁ። ይሄው የሚያስፈልገን ይሄን የመሰለ ፕላስቲክ ከዶላር ስቶር ወይ ከዶላራማ ከፈለጋችሁ ማግኘት ትችላላችሁ። እኔ ከዶላር ዲስካውንት ነው የገዛሁት። በጣም ርካሽ ነው። $3 $4 ታገኛላችሁ። ከዛ የኔ ቀዳዳ ስላለው በፕላስተር ዙሪያውን ሸፍነዋለሁ ማለት ነው። ይሄ ሸፍኜ ጨርሼ መጥቻለሁ። እናንተ ድፍኑን ካገኛችሁ ድፍኑ ላይ ምንም ማድረግ አይጠበቅባችሁ። ያው ምስሉ ላይ እንደምታዩት እንደዚህ አይነት ድፍን ካገኛችሁ የግዴታ ፕላስቲክ ማድረግ ወይ ደግሞ ፕላስተር ማጣበቅ አይጠበቅባችሁም ማለት ነው። እንዲሁ መጠቀም ትችላላችሁ። ይሄኛውን 4 ቦታ ቆርጠዋለሁ በትንንሹ አርጌ። ያው ሳይዙን እያያችሁ መቁረጥ ነው። ያው ሀሳቡን ካገኛችሁ እናንተ ትልቅም ከሰራችሁ ትንሽም ከሰራችሁ እያያችሁ በሳይዛችሁ ትቆርጣላችሁ ማለት ነው። የተጠቀምኩት ታኪ ግሉ ይባላል። በጣም አሪፍ ነው። ሆት ግሉ ከተጠቀምን ከስር ስለሚታይ ለረኮቦታችን አያምርም ማለት ነው። ታኪ ግሉ ደርቅ ክሊር ስለሚሆን በጣም አሪፍ ነው። በጣም ቆንጆ ነው። ምንም ከስር የሚታይ ነገር የለውም ማለት ነው። በጣም ወድጀዋለሁ። ያው ዲአይዋይ የምትሰሩ ሰዎች ታውቃላችሁ። ያው እንዲህ አስተካክለዋለሁ። አሁን 3ቱ ለኔ ሳይዙ በጣም በቂ ነው ማለት ነው። ይሄኛውም ከላይ ያለውንም አስተካክዬው ቆርጠዋለሁ። ያው በጣም ቀላል ነው። ያው ሀሳቡን ካገኛችሁ እናንተ ከዚህም በላይ አሳምራችሁ መስራት ትችላላችሁ። በጣም ደስ ይላል። በተለይ ዲአይዋይ የምትወዱ ሰዎች እንደኔ ቤት ውስጥ እንዲህ እየሰራችሁ ቤታችሁ ማመር ትችላላችሁ ማለት ነው። በጣም ቀላል ነው። በጣም ደስ ይላል። ቤታችሁን የተለያየ ነገር እየሰራችሁ ማጌጥ ትችላላችሁ በቀላል ዋጋ። ከዚህም በፊትም የሰራውት አለ። ሌላ የዲአይዋይ የግድግዳ ጌጦች የሰራውት አለ። ከፈለጋችሁ ገብታችሁ ማየት ትችላላችሁ ማለት ነው። ይሄው አሁን እንዲህ ካዘጋጀሁት በኋላ ማለት ነው ግሉን እየቀባሁት በስሱ እየቀባሁት ከዛ ማጣበቅ ነው ማለት ነው። ያው ቶሎ ስለማይደርቅ እንደፈለጋችሁ እንትን እያረጋችሁ ማጣበቅ ትችላላችሁ ማለት ነው። ስታይሉም አይጠፋባችሁም። ከጠፋባችሁም ቶሎ ስለማይደርቅ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። እሱ በጣም አሪፍ ነው። ያው እንደምታውቁት ሆት ግሉ ከሆነ ወዲያው ስለሚደርቅ እንትኑም ማድረግ አትችሉም ማለት ነው። ከተበላሸባችሁ መቀያየር አትችሉም። ይሄ ቶሎ ስለማይደርቅ እንደፈለጋችሁ ቅርጹን እያስያዛችሁ ማጣበቅ ትችላላችሁ። ይሄው በጣም ቀላል ነው። እንዲም ከፈለጋችሁ እንዲቃባ ቃባ ያረጋችሁ ማጣበቅ ነው። ሁሉንም እቃዎቹን ከዶላር ትሪና ከዶላራማ ነው የገዛሁት። ከዛ ማግኘት ትችላላችሁ። ስማቸውና ሊንካቸውን ማስቀምጥላችኋለሁ። ከፈለጋችሁ ኦንላይን መግዛት የምትፈልጉ ሰዎች ከአሊ ኤክስፕረስ ማግኘት ትችላላችሁ። በጣም ርካሽ ነው። ያው በጣም ቆንጆ ነው። እንዲሰርታችሁ ቤታችሁ ለበዓል ሆነ ለተለያየ ፕሮግራም በጣም ቆንጆ ነው። ያ ሁሌም አንድ አይነት ከምንጠቀም እንደዚህ ለወጥ ስናረገው በጣም አሪፍ ነው። በጣም ደስ ይላል። ደግሞ ሲታይም በጣም ያምራል። እና ሁሉ ሰው ወዶት ነበረ። ሌላም ስታይል አሳያችኋለሁ ወደፊት። ይሄንን ይመስላል ማለት ነው። ከስርም እንዲሁ እየቀባሁት አጣብቀዋለሁ። እዚህ አጋጣሚ ለቻናሌ አዲስ ከሆናችሁ የደውሏን ምልክት በመጫን ወደ ቤተሰቤ እንድትቀላቀሉ በአክብሮት ጠይቃችኋለሁ። ዩቲዩበር እህቶቼ እንደውም ቤተሰቦቼ ስለምሰጡኝ ሀሳብ አስተያየት ላይክ ሼር ለምታደርጉልኝ ሁሉ እጅግ አድርጌ ከልብ አመሰግናለሁ። አሁንም ድጋፋችሁ አይለኝ እላችኋለሁ። በጣም አመሰግናለሁ። ያው ያላዘ ቦታ ካለ እያያችሁ ግሉ እየቀባችሁ ማጣበቅ ነው። ብዙም የሚያቀት ነገር የለውም። ይሄንን ይመስላል።
ይሄው አሁን እንዴት ይቸው። አሁን ደግሞ ይሄኛው ደግሞ በጣም ያምራል። እንደ አበባ ልጠቀመው አስቤያለሁ ማለት ነው። በጣም ነው የሚያምረው። በሲልቨርም በጎልድም በጣም ወደዋለሁ። በሱ ራሱ ብሰሩት በጣም ነው የሚያምረው። ያ ሁሉንም ቆራርጬ ይሄው እንዲያምጥቸዋለሁ። ከዛ በግሉ እየቀባው ትንሽ አጣብቀዋለሁ ማለት ነው። እንደ አበባ እጠቀመዋለሁ ማለት ነው። እንደ አበባ እንዲመስልልኝ እንዲያምር ማለት ነው። ያው በፈለጋችሁ ማድረግ ትችላላችሁ። እናንተ ከዚህ በላይ የሚያምር ካገኛችሁ መጠቀም ትችላላችሁ። ያው እኔ ይሄ ቆንጆ ነው ብዬ ስላሰብኩኝ በዚህ አርጌዋለሁ። ሁሉንም አጣብቄ ተመልሻለሁ። እንደምታዩት በጣም ቆንጆ ሆኖ በጣም ውበቱ ራሱ መጥቷል። አሁን በጣም ያምራል። አሁን ደግሞ ይሄኛውን አለኝ ከዶላራማ ነው የገዛሁት። እሱም በሳይዙ እየቆረጥኩት እየለካሁት አጣብቀዋለሁ ማለት ነው። እሱንም ያው እንዳይታይ ማለት ነው። ያው ከስር ስለሚታይ ፕላስተሩና ከስር እንዳይታይ እንዲ ሞላ እንዲል እንዲያምር ይረዳናል ማለት ነው። እንደዚህ አጣብቀዋለሁ። እንደሚመቻችሁ አርግታችሁ እየቆረጣችሁ ማጣበቅ ነው። ምንም የሚያቅት ነገር የለውም። ያው እንዳልኳችሁ ሀሳቡ ከመጣላችሁ እናንተ በፈለጋችሁት ነገር መስራት ትችላላችሁ። በዚህኛው ብቻውን ዙሪያውን ማድረግ ትችላላችሁ። እንደፈለጋችሁ ያምርልኛል ብላችሁ እንዳሰባችሁ መጠቀም ትችላላችሁ ማለት ነው። አሮጌ ረኮቦት ካላችሁ ማደስ ትችላላችሁ። በዚህ መልኩ በተለያየ ጌጣጌጥ እያሳመራችሁ ማድረግ ትችላላችሁ። ይሄንን ይመስላል። ሁሉንም አጣብቄ እመለሳለሁ። አጣብቄ ጨርሻለሁ በሁለቱም ጎን ማለት ነው። ማሳሰቢያ የምነግራችሁ በአንደኛው ጎን ስጨርሱ እስኪ ደርቅ መጠበቅ አለባችሁ። ቢያንስ 2-3 ሰዓት ማለት ነው። ያለበለዛ ሊፈርስባችሁ ስለሚችል ሳይደርቅ ሌላኛውን ጎን እንዳትጀምሩ ትላችኋለሁ። ያው ይሄኛውን ደግሞ ዝም ብዬ ለመለጠፍ ነው ያሰብኩት። ሌላ ዲዛይን አላደርግበትም። በሳይዙ ቆርጬ አስተካክዬ እሱን ሸፍን ማደርገው ማለት ነው ሙሉውን።
ያለው ይሄንን ይመስላል ማለት ነው። ያው እንትን ቀዳዳ ስላለው ብዙም ለእናንተ ላይታይ ይችላል፣ ግን ትንሽ ከደረቀ በኋላ ስለሚታይ ችግር የለውም። አማዞን ነው የገዛሁት። ውሃም ቢፈስበት ምንም አይሆንም ማለት ነው። ይሄኛውን ደግሞ ያው ቴብል ላይ ምናምን የምናጣብቀው እሱ ነው ማለት ነው። በእንትን ቀዳዳ ስላለው በፊት እሱን ለማጣበቅ ወስኛለሁ ማለት ነው። ቀዳዳ ካሌለው እናንተ ዝም ብላችሁ ያኛውን ብቻ መለጠፍ ትችላላችሁ። እኔ ግን ቀዳዳ ስላለው በፊት ይሄኛውን ከስር ለጥፌ ከላይኛው ደግሞ ያኛውን ለመለጠፍ አስቤያለሁ ማለት ነው። እንደዚህ ብታረጉት በጣም አሪፍ ነው፣ ቀዳዳ ያለው ከሆነ ከላይ ክዳኑ ማለት ነው። ያው በፊትም ከስር በፕላስተር አሽጌዋለሁ እንደምታዩት። ደግሜ ይሄንን ደርብበታለሁ። ከዛን ደግሞ የቅድሙ ካርቶን ከስር አደርገዋለሁ። ከስር ማጣበቂያም አለው። ልክ እንደዛኛው ነው ማለት ነው። ጫፍ ጫፉን ቆርጥለታለሁ አሁን እኩል ሆኖ እንዲጣበቅልኝ ማለት ነው። ያው አየር እንዳይገባ በጣም መጠንቀቅ አለባችሁ። በኋላ ቀስ ብዬ አሁን አጣብቀዋለሁ። አየር እንዳይገባባችሁ ቀስ ብላችሁ ማጣበቅ ይኖርባችኋል ማለት ነው። እኔ ትንሽ አየር ገብቶብኝ ትንሽ ተበላሽቶብኛል ማለት ነው። እና ሌላ ደርቤበታለሁ ስለተበላሸብኝ። ያው ይሄ ውሃም ቢፈስበት ምንም የማይሆነው ነው ማለት ነው። ግን እንደዚህ አይነትም ሆነ ውሃ ሲነካው ጥስጥስ የሚል ስላለ ስገዙ ውሃ ሲነካውም የማይበላሸውን ብትገዙ አሪፍ ነው። ቀስ ብዬ እንዲ አጣብቀዋለሁ። ትንሽ አየር እየገባብኝ እያስቸገረኝ ነበር፣ በጣም አስቸግሮኝ ነበረ። ትንሽ ተበላሽቶብኛል። ከዛ ከላይ ሌላ ደርቤበታለሁ። ያ አሁን ሌላ ከላይ አድርግበታለሁ ማለት ነው። እሱ ስለተበላሸብኝ አድርጌበት ደግሞ በጣም ቆንጆ ሆኖ ወጥቶልኛል ማለት ነው። ያው ከፍም ስላደረገው በጣም አሪፍ ነው። እንዲደርበዋለሁ ማለት ነው። ላጣርጌ አጣብቀዋለሁ ማለት ነው። አሁን ደግሞ ዙሪያው ላይ ይሄንን አጣብቅበታለሁ ማለት ነው። ቆንጆ እንዲሆንልን ኖርማል ረክቦት እንዲሆንልን ይረዳናል ማለት ነው። ያው የኔ በጣም ትንሽ ነው፣ እቃውን ማግኘት አልቻልኩም። ያው እኛ ጋር ሎክዳውን ስለሆነ ማግኘት አልቻልኩም። ያው ዶላር ዲስካውንት በሚገኝ እቃ ነው የሰራሁት ማለት ነው። ያው ዲኮሮቹን በፊት ስለገዛሁት ምንም አላስቸገረኝም ነበረ።
ያው እንዲሰርቻለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። አሁንም ያው ግሉን ቀብቼው አጣብቀዋለሁ። ምንም የሚያቅት ነገር የለውም ማለት ነው። በጣም ቀላል ነው። ረኩት በኋላ አስቀምጠዋለሁ። ይሄው ከትንሽ ሰዓታት በኋላ እንዲደርቆ ቆንጆ ሆኖልኛል። አሁን ደግሞ እግሩን ለመስራት የሚያስፈልገን እንደ የክራፍት ቦትሎች ትንንሽ አለኝ። በሱ ነው እግሩ የምሰራው ማለት ነው። አይሰበሩም። በጣም ቆንጆ ናቸው። ይሄኛውን ደግሞ አለኝ። በሱ ይሄኛውን ለጥፌበት ቆንጆ አደርገዋለሁ። ያው ጎልድም ስለሆነ ከረከቦቴ ጋር ማች ስለሚያደርግ ያው እንደዛ አርጌ እለጥፍበታለሁ። አራት ነው የሚያስፈልገን። አራቱን እግሮች አዘጋጅቼዋለሁ። ረከቦቴም ይሄው ደርቋል። አሁን ዝግጁ ሆኗል ማለት ነው። አሁን እግሩን አጣብቀዋለሁ ከስር ማለት ነው። ያው ቦታውን እኩል አርጋችሁ ማጣበቅ ይኖርባችኋል ማለት ነው። ያው እኔ እንዲያይቼ ይበቃል ያልኩት ቦታ እንዲህ በመጀመሪያ ከስር ጎሪላ ግሉ አርጌበታለሁ። ከዛ ደግሞ በሆት ግሉ ትንሽ አርጌበት አጣብቀዋለሁ ማለት ነው። ያው ጎሪላ ግሉ በደንብ ስለሚይዝ ይጠቅማናል ማለት ነው። እንዳይነቃነቅ ያው ትንሽ ሆት ግሉ አርጌበታለሁ። ከዛ በጣም ነው የሚይዘው፣ ምንም አይነቃነቅም ማለት ነው። ወዲያው ነው የሚይዘው ጎሪላ ግሉ እንደምታውቁት። ያው እንዲያርጌበት ያው እንዲያው አሁን ምንም አይነቃነቅም ማለት ነው። በጣም ይዟል። ይህንን ይመስላል የመጨረሻ ውጤቱ። ያው ረከቦቴ ይሄንን ይመስላል እንደምታዩት። በጣም ቆንጆ ሆነው ከስር ስቶቭ ማስቀመጫውንም እቤት ነው የሰራሁት ማለት ነው። እሱን ከፈለጋችሁ ደግሞ በሌላ ቪዲዮ ሰራላችኋለሁ። ከካርቶን ነው የሰራሁት። ይመስላል ረከቦቴ በጣም ቆንጆ ነው። እነዚህ አበባዎቹንም የቤት ነው የሰራሁት። ከዚህም በፊት ሰርቻችኋለሁ። ከፈለጋችሁ ቻናሌ ላይ ማግኘት ትችላላችሁ። ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የዛሬው ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።